ጠቃሚ አስተሳሰብ ልናወራ ነው። ስለ እርግዝና ዓላማ ነው። ሰላም ጤና ይስጥልን። ዶክተር አእምሮ ነኝ። አንዲት ነፍሰ ጡር ልጅ መውለድ ፈልጋለች፣ ጽንስ ይዛለች፣ ልጅ ልትወልድ ጉዞ ጀምራለች፣ ክትትል ጀምራለች። ስለዚህ አንድ ነፍሰ ጡር በመሰረታዊነት ክትትል ስታደርግ ምን እያሰበች ምን እያለመች መከታተል ያለባት የሚለውን የክትትልን አንኳር የሆኑ 3 መሰረታዊ እሳቤዎችን በተቋማችን ስም ልንጠቁም ነው። አንደኛ፣ አንድ ነፍሰ ጡር ክትትል ስትጀምርና ጉዟን ወደ 9 ወር ወደ መውለድ ስታደርግ እንደ ግብና እንደ ዓላማ ይዛ መንቀሳቀስ ያለባት አንደኛው እና የመጀመሪያው ከመጥፎ ነገር ማምለጥ ነው። እሷም ሆነች በሆዷ የያዘችው ልጅ ከመጥፎ ከሚባሉ አደጋዎች፣ መጥፎ ማለት እንግዲህ ብዙ አይነት ነው። ከክፉ ነገር ለመቆጠብ ሙያዊ እገዛ በእጅጉ ያስፈልጋታል። ሙያዊ ምክር ያስፈልጋታል። ብዙ ነገሮች አሉ ማድረግ ያለባት እና ማድረግ ያለባት ነገሮች ይኖራሉ። ግን ክትትል ከምታደርግበት ሐኪሟና ከሕክምና ተቋሙ ይህን ታገኛለች። የመጀመሪያውና ዋናው ምንድን ነው ያለው? ከክፉ ነገር ወይ ደግሞ በሕክምና ከኮምፕሊኬሽን ለማምለጥ ወይም ደግሞ ለመዳን ክትትል ያስፈልጋታል፣ ምክር ያስፈልጋታል፣ ሙያዊ እገዛ ያስፈልጋታል። ማድረግ ያለባትን እንድታደርግ፣ መከልከል ካለባት ነገሮች ደግሞ እንድትከለከል የመጀመሪያውና ዋነኛው ከእርግዝና ጋር ተያይዞ ከሚመጡ በልጇ ላይም ሆነ በሷ ላይ ሊከሰቱ ከሚችሉ ኮምፕሊኬሽንስ መዳን ነው። ይህ ምናልባት ክፉ የሚባለው የእናት ሞት ነው። ሁለተኛው ደግሞ የፅንስ ሞት ነው ማለት ነው። ከዚህ በመለስ ፅንስ ጤነኛ ሳይሆን ሊወለድ ይችላል፣ ወይ ደግሞ ተጎድቶ ሊወለድ ይችላል። የተለያዩ አይነት ጉዳቶች አሉ ፅንስ ላይ የሚከሰቱ። በተጨማሪ በሷ ላይም በእርግዝና ጊዜና በወሊድ ጊዜ ሊከሰቱ የሚችሉ የተለያዩ ችግሮች አሉ። አካላዊ ችግሮች አሉ፣ ስነ ልቦናዊ ችግሮች፣ ሌሎችም ችግሮች አሉ። ስለዚህ ሞት መሆን የለበትም። ከእነዚህ ለማምለጥ እና ለመትረፍ ለመዳን ክትትል ያስፈልጋታል፣ ሙያዊ እገዛ ያስፈልጋል። ስለዚህ የመጀመሪያውና ዋነኛው እሷንና በሆዷ የያዘችው ልጅ ከክፉ ነገር ለመዳንና ለማምለጥ ክትትል ይህን እያሰበች ማድረግ አለባት። ሰላም ጤና ይስጥልን።